ዓለም ትንሽ ላጋራችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናል ቤተሰቦች እንደምሰነበታችሁ፣ ክርስቲያኖቼ ሰላም ሰላም ብያለሁ። ሰላም ለሀገራችን። ለቻናሌ አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። አዳዲስ ነገር እንዲደርሳችሁ ዛሬ ከተለያዩ ኮሜንቶች ውስጥ ያገኘኋቸውን ለእናንተ ላጋራችሁ። አንድ ወንድማችን እንደዚህ ብሎ ጽፏል። ሚስት ነበረችኝ፣ ትዳር ነበረኝ። ሚስቴ በጣም ጭቅጫቃ ናት። ነገር ግን ታኮርፈኛለች። ከታረኳት በኋላም ደግሞ መልሳ ትጣላለች። የሆነ ሰዓት ሹክ የሚላት ነገር ያለ ይመስል ትጨቃጨቀኛለች። እኔም ታዲያ አንድ ቀን ይውጣላት ብዬ ከሌላ ሴት ጋር መጀናጀን ጀመርኩኝ። ከጀመርኩ በኋላ ግን አንድ ሴት በጣም አፈቀርኩ። እሷን ሳላወራ ቀኑም አይመሽልኝም፣ ሌቱም አይነጋልኝም። አንድ ቀን ግን እቺ ማፈቅራ ሴት አንድ ነገር ጠየቀችኝ። እሱም ወንድሜ በባህር ሊመጣ ነው፣ 6000 ሪያል አበድረኝ ትለኛለች። እኔም ደግሞ ያለሷ ምንም አይሆንልኝም እና ከዚችኛዋ ሚስቴ ደብቄ 6000 ሪያል አበደርኳት። ብሩን ካበደርኳት በኋላ ከወሰደች በኋላ ግን ጠፋች ይላል። ከዚህ ኮሜንት ብዙ ነገር ትማራላችሁ። በአሁኑ ሰዓት ሴቱም ወንዱም እኩል ተጠቂ እንደሆነ ነው የተረዳሁት ማለት ነው። ኮሜንት ላይ ደግሞ ምን ይላል መሰላችሁ? ይሄን ኮሜንት ካየሽ ባክሽ ብሬ መልሽልኝ ማለቱ ነው። ትንሽ ያስገረመኝ ማለት ነው። ሌላኛው ኮሜንት ደግሞ ያው ሀሳብ አስተያየቱን ለእናንተ ትቼዋለሁ ማለት ነው። ብዙ ነገር ብል ደስ ይለኛል፣ ግን ሰዓት የለኝም። ወደ ሌላኛው ደግሞ ትንሽ ላጋራችሁ ትላለች። እኔ ያለሁት አረብ ሀገር ነው። የትዳርም የያዝኩት እዚሁ ነው። ባለቤቴ 1 አመት ሰርቶ እዚህ አረብ ሀገር ከዚህ ሀገር ተይዞ አገር ገባ። አገር ከገባ በኋላ የሚሆነውም በማይሆነውም ነገር ብዙም አናወራም። እኔ እሱን በጣም ማውራት ፈልጋለሁ። እሱ ግን ቻርጅ የለኝም፣ መብራት የለም፣ ኔትወርክ አይሰራም እያለ 2 አመት ቆየን። ከዛ በኋላ እንደ በፊቱ ብዙም አናወራም። ፍላጎቴ በጣም ቀነሰ። እንደዛ እየሆንን አሁንም 2 አመት አስቆጠርን። አሁን ግን ከነጭራሹም አላፈቅረውም። አሁን ብንፋታ ደስ ይለኝ ነበር። ነገር ግን 8 አመት የለፋውበት ንብረት ዝም ብዬ እያኖርኩ ነው። በዚህ ሁኔታ እስከ መቼ እንደምቆይ አላቅም። ውድ ሀገር ልጆች መላ በሉኝ። ሀገር ለመግባት ሰበብ ያስጠላኛል። ሀገር ለመግባት እሱን ሳስብ በጣም ያስጠላኛል። በእርግጥ እንደማላፈቅረው ነግሬዋለሁ። እሱ ግን ምንም አይመስለውም። እኔ ግን ሌላ ሰው በፍቅር ፍታኝ እንደምለው እርግጠኛ ነኝ። ሌላው ሰው ስለማልወድ ዝም ብዬ እየኖርኩ ነው። ሌላ ሰውም ስለማልወድ ዝም ብዬ እየኖርኩ ነው። እስቲ ሰላም የሆነ ነገር በሉኝ ትላለች የዛሬዋ እህታችን። ያው በስደት ያለ ነገር ብዙ ነገሮች ያስተምሯሉ ማለት ነው። ይሄን ከኮሜንት የማነብላችሁ ብዙዎቻችን የምንማርበት ይሆናል ማለት ነው። ምክንያቱም አብዛኞቻችን ደግሞ ወደንም ጠላንም በእንደዚህ አይነት ሁኔታ ውስጥ ነን፣ ወይ አልፈንበታል ወይ ደግሞ እንጠነቀቅበታለን ማለት ነው። ወደ 3ኛው ኮሜንት ልሄድ። ጭንቅ ብሎኛል። ያው ምን ላርግ ብለሽ ነው? ነገሩ እንደዚህ ነው። እዚህ ከመጣው 5 አመት ነው። 5 አመት 2 አመት እንደሆነኝ እዚህ ከመጣው 5 አመት ነው። 2 አመት እንደሆነኝ በቤተሰብ አገባሁ። ያው ልጁን አውቀዋለሁ። አባቴ ግን ብዙም አልወደደውም። እናቴ በጣም ትወደዋለች። ከዛ ኒካ አደረግን። በኋላ ነይ አለኝ። እኔም ምንም የለኝም አልመጣም በዚህ ሰዓት ስለው አልመጣም በሚለው በጣም ተጣላን። ከዛ እኔ አንተና እዚህ አልኩት። መጣ። ወጪውን እኔ 500,000 ከፍዬ ያመጣሁት ነው። ከዛ አባቴ እንዴት አለማሽን ትተሽ እሱን ታመጫለሽ አለኝ እና እናቴም ተዋት አላህ ያብጅላት ልጅቱን አትጨቅጭቃት ስትለው አባቴና እናቴ መስማማት አቃታቸው፣ ተፋቱ። የ25 አመት አብረው ቆይተው በእኔ ምክንያት ተፋቱ። ከዛ ባሌም ከዚህ ከመጣ በኋላ አመሉ ተቀየረ። መፋታት እፈልጋለሁ አለኝ። እኔም እሺ አልኩት። በቃ ሁሉ ነገር አስጠላኝ። በተለይ ቤተሰቤ ጉዳይ አባቴ ካወራሁት 1 አመት ሆኗል። ብቻ ዱአ አድርጉልኝ ቤተሰቦቼ፣ ምን ትላላችሁ ብላ የዛሬ ኮሜንታችን እህታችን ጽፋለች። እናንተስ ምን ትላላችሁ? ምንም ሳትሉ ሀሳብ አስተያየታችሁን እንድትሰጡ። ብዙዎቻችን በእንደዚህ አይነት ሁኔታዎች በጭንቅ ውስጥ ነው የምንኖረውና የዛሬው ቪዲዮአችን ይሄን ነበረ። ከተለያዩ ኮሜንቶች ውስጥ የማመጣላችሁ ብዙዎቻችን ያስተምራል፣ የብዙዎቻችን ችግር ነው በማለት ነው። አብራችሁን ስለቆያችሁ ከልብ አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።